በኢትዮጵያና ከኢትዮጵያ ውጭ ያላችሁ ይሄንን ቋንቋ መስማት የምትችሉ ይሄንን ድምጽ የምትሰሙ ወገኖች ሆይ ይሄንን ሐሳብ ዛሬ እናንተን ለመጋበዝ እድሉን ከጌታ ተቀብያለሁ። ይህም ሐሳብ ወይም የዛሬው አጀንዳ እኔና እናንተን ሊያገናኝ የቻለ አንድ ቁም ነገር ምንድነው ከተባለ ስለ ኢየሱስ ክርስቶስ ጉዳይ ወይም ስለ ወንጌል ጉዳይ ይሄ ወንጌል የተባለው ወይም ኢየሱስ ክርስቶስ የእግዚአብሔር ልጅ ማነው ምንድነው ምን አድርገናል በሚል ላይ አንዳንድ ነገሮችን ለማሰብ ተዘጋጅቻለሁ ጌታ ፈቅዶልኝ። ይሄም ምንድነው ከተባለ በዚህ በዮሐንስ ወንጌል በመጽሐፍ ቅዱስ ማለት ነው በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ ያለ የእግዚአብሔር ቃል እንደዚህ ይላል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያን ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። እና ምንድነው አንድያን ልጅ እስኪሰጥ ድረስ እግዚአብሔር ዓለሙን እንዲሁ ወዷልና ይላልና እግዚአብሔር ምን ያክል እኔና እናንተን እንደሚወድ የእግዚአብሔርን መውደድ የሚናገር ክፍል ነውና እግዚአብሔር ደግሞ በዚህ በቃሉ የተናገረውን ነገር አይዋሽም። ስለዚህ እግዚአብሔር ቃሌ ከሚያልፍ ምድርና ሰማይ ማለፍ ቀላል ነው ብሎ እንደተናገረ ቃሉ ይሄ ትክክል እንደሆነ እውነት እንደሆነ ደግሞ የሚፈጸም እንደሆነ በራሱ ላይ እግዚአብሔር ራሱ በራሱ ላይ እንደማለ ከዚህ መጽሐፍ ቅዱስ እንማራለን። ስለዚህ እኔ የሚለው ነገር ቢኖር ወንድሜ አንተን እግዚአብሔር በጣም ይወዳል። አንቺን እግዚአብሔር በጣም ይወድሻል። እናንተ አባት እናት በእድሜ ክልል በተለያየ ቦታ በተለያየ ስፍራ ያላችሁ ከህፃን እስከ ሽምግልና ያላችሁ ስጋ ለባሽ ሆናችሁ ሰው ሆናችሁ በዚህ ዓለም ላይ የተፈጠራችሁ ሰዎች ለኔ አንድ መልእክት አለኝ። እግዚአብሔር አባታችሁ ይወዳል። ከእርሱ ጋር ሁኑ፣ ከእርሱ ጋር ታረቁ። አባታችሁ ነው። እሱ እናንተን በጣም አድርጎ ይወዳል። በጣም አድርጎ ከምንም በላይ እግዚአብሔር ይወዳቸዋል። አንድያን ልጅ እስኪሰጥ ድረስ ዓለሙን እንዲሁ ወዷልና የሚል ከሆነ አንድያን ልጅ እስኪሰጥ ድረስ ዓለሙን የወደደበት ምክንያት ምንድነው ከተባለ እኔና አንተን ከፍርድ እንድንድን አመነን ኢየሱስ ክርስቶስ ጌታ እንደሆነ፣ ኢየሱስ ክርስቶስ እንደሞተልን፣ ኢየሱስ ክርስቶስ እንደተነሳልን፣ ኢየሱስ ክርስቶስ አብ ቀኝ እንዳለና እኛን ለመውሰድ ደግሞ ስፍራ ለማዘጋጀት የሄደና እኛን ለመውሰድ በክብር የሚመጣ መሆኑን መግለጥ እወዳለሁ። ኢየሱስ ክርስቶስ ያድነናል። ኢየሱስን ተቀበሉ። ኢየሱስ ይወዳቸዋል። አንድያን ልጅ እስኪሰጥ ድረስ ዓለሙን ወዷል ይላልና በመስቀል ላይ ጨክኖ ልጁን እስከሚሰጥ ድረስ አንተና እኔን ወዷል። በተለያየ ጥፋት ውስጥ፣ ውድቀት ውስጥ፣ ከሳራ ውስጥ፣ ኃጢአት ውስጥ ያላችሁ ወገኖች ሆይ ኢየሱስ ክርስቶስ ከጥፋት እናንተን ያነሳል፣ ከወደቃችሁበት ይመልሳል። ጤናማ የሆነ ወይም ደስታ ያለበትን ሰላም ያለበትን እረፍት ያለበትን ዘላለማዊ የሆነውን ሕይወት ለመስጠት እግዚአብሔር አባታችሁ እናንተን በልጁ በኢየሱስ ክርስቶስ በኩል ወደ ዘላለም ሕይወት ይጋብዛችኋል። ይሄንን እውነት ስሙ። ኢየሱስን ተቀበሉ፣ እመኑ። አሜን።